አንድ ወንድማችን ያየውን ህልም እንዲህ ሲል በቴሌግራም አድራሻችን ልኮልናል። በህልሜ ገንዘብ ስቆጥር አየሁኝ። ገንዘቡን ስቆጥር እጅግ በጣም ደስተኛ ነበርኩ። ከዛም ከህልሜ ባንኜ ነቃሁኝ ይላል። የህልም አይነቶች በሶስት ይከፈላሉ። አንደኛው ሩእያ የሚባል ሲሆን ይህ ከአላህ ሱብሓነሁ ወተዓላ የሚመጣ መልካምና እውነተኛ ህልም ነው። ሁለተኛው ሁልም የሚባል ሲሆን ከሸይጣን የሚመጣ መጥፎና አስጨናቂ ህልም ነው። ዓላማውም ሰውን ማሳዘን፣ ማሸበር ወይም በፈተና ውስጥ መጣል ነው። ሶስተኛው ሐዲሱን ነፍስ ይባላል። ይህ ህልም የአእምሯችንና የቀን ውሏችን ነጸብራቅ ሲሆን በንቃተ ህሊና ስናስባቸው ከዋልናቸው ነገሮች የሚመነጭ ህልም ነው። ትክክለኛ የህልም ፍች ያለው ከአላህ ዘንድ ነው። ነገር ግን የሙስሊም ሊቃውንቶች ካስቀመጡት የህልም ፍች መሰረት አድርገን ይህንን ህልም ለመፍታት እንሞክራለን። አብራችሁን ቆዩ። ድሪም ቲዩብ እስላማዊ የህልም ፍች። በህልም ገንዘብ ስለመቁጠር በታላቁ ህልም ፈቺ ኢብኑ ሲሪንና በእስልምና ሊቃውንቶች ዘንድ የተለያዩ ትርጓሜዎች ተሰጥቷል። ምክንያቱም እንደ ህልም አላሚው ሁኔታና እንደ ገንዘቡ አይነት ወረቀት ወይስ ሳንቲም እንዲሁም በህልሙ ውስጥ በተፈጠረው ስሜት የህልሙ ፍችም ይለያያል። በአብዛኛው የእስልምና ሊቃውንቶች ዘንድ በህልም ገንዘብ መቁጠር የጭንቀትና የሐሳብ ምልክት ሊሆን ይችላል። በኃላፊነቶችና በገንዘብ ነክ ጉዳዮች ላይ ከመጠን በላይ ማሰብን ሊያመላክት ይችላል። ምናልባትም በእውነተኛ ህይወት ውስጥ ያለውን የገንዘብ ሁኔታ እያሰቡበት ወይም ስለወደፊቱ ገቢው እየተጨነቁ ሊሆን ይችላል። በሌላ መልኩ ደግሞ በህልም ገንዘብ መቁጠር የበረከትና ሪዝቅ ምልክት ሲሆን በተለይ ገንዘቡን ሲቆጥሩ ደስተኛ ከሆኑ ወይም ገንዘቡ ንጹህና አዲስ ከሆነ ወደፊት የሚመጣን ሲሳይ፣ በረከትና የገንዘብ መረጋጋትን ሊያመላክት ይችላል። በሌላ መልኩ በህልም ገንዘብ መቁጠር የተሰጣችሁን አደራ ወይም አንድ ትልቅ የገንዘብ ግዴታ ኃላፊነት መውሰድ ሊያመላክት ይችላል። አንዳንዴ ደግሞ በህልም ገንዘቡን ሲቆጥሩ ያለ አንዳች እቅድ ወይም ቁጥጥር ከሆነ ገንዘብን ያለ አግባብ ማውጣት ወይም ብክነትን ያመላክታል። በተጨማሪም በህልም የቆጠሩት ገንዘብ ሳንቲም ከሆነ ዕውቀትንና ጥበብን ማግኘት ሊያመላክት ይችላል። ምክንያቱም ሳንቲሞች አብዛኛውን ጊዜ በጊዜ ሂደት የሚሰበሰቡ ስለሆነ ዕውቀትን ይወክላሉ። በህልም የቆጠሩት አዲስ የወረቀት ገንዘብ ከሆነ ይህ ትልቅ ሲሳይን፣ አዲስ ስራን ወይም መልካም ዜናን ሊያመላክት ይችላል። ምናልባትም ትልቅ ገንዘብ ሊያገኙ ወይም ትልቅ ስኬት ሊያስመዘግቡ እንደሆነ መልእክት ይሆናል። የቆጠሩት ገንዘብ የድሮ ወይም የተቀደደ ከሆነ ይህ የገንዘብ ችግርን፣ ኪሳራን ወይም ጭንቀቶችን ሊያመላክት ይችላል። የቆጠሩት የሚያብረቀርቁ ሳንቲሞች ከሆነ መልካም ዜናንና ደስታን ሲያመላክት፣ የቆጠሩት የቆሸሹ ሳንቲሞች ከሆነ ግን ሐሜትን፣ ወሬን ወይም ጥቃቅን ችግሮችን ሊያመላክት ይችላል። በህልም ገንዘብ እየቆጠሩ ስህተት ከሰሩ ይህ በገንዘብ ጉዳይ ላይ ጥንቃቄ ማድረግ እንደሚያስፈልግ ወይም አንድ የገንዘብ ውሳኔ ላይ ስህተት ሊሰሩ እንደሚችሉ ማስጠንቀቂያ ሊሆን ይችላል። በህልም ገንዘብ ሲቆጥሩ ደስተኛ ከሆኑ ህልም አላሚው በቅርብ ጊዜ ውስጥ በገንዘብ ጉዳዮቹ ላይ ብልጽግናን እንደሚያገኝና ደስተኛ እንደሚሆን ያመላክታል። በህልም ገንዘብ ሲቆጥሩ ጭንቀት ውስጥ ከሆኑ ህልም አላሚው በገንዘብ ነክ ጉዳዮቹ ላይ ከመጠን በላይ ጭንቀት እንዳለበት ወይም የገንዘብ ችግር ሊያጋጥመው እንደሚችል የሚያመላክት ሲሆን በህልም የሌላ ሰው ገንዘብ ከቆጠሩ ደግሞ የሌሎችን ሸክም መጋራትና የሌሎችን ኃላፊነት መውሰድ ወይም ስለሌሎች ሰዎች የገንዘብ ጉዳይ ማሰብን ሊያመላክት ይችላል። ያየነው ህልም ማስጠንቀቂያ እንጂ የግድ ይፈጸማል ብሎ መደምደም አይቻልም። ምክንያቱም ነገሮች ሁሉ በአላህ እጅ ናቸውና አላህ የበለጠ ያውቃል። አላሁ አዕለም። ድሪም ቲዩብ እስላማዊ የህልም ፍች።